ሰላም እንዴት ናችሁ? ዛሬ ደግሞ የህንዶች ተወዳጁን የሽሪምፕ ብሪያኒ አሰራር አሳያችኋለሁ። በጣም ተወዳጅና ቆንጆ ቴስት ያለው ሲሆን እንዲሁም ደግሞ ሬስቶራንት ላይ አዛችሁ በልታችሁ አይታችሁ ከሆነ ከብሪያኒ ጋራ የሚመጣ የነሱ ባህላዊ የብሪያኒ ሶስ አለና እንዴት የሚጣፍጥ መሰላችሁ እና እሱንም አሰራሩን ማሳያችሁ ይሆናል። እዚህ ጋር እንደምታዩት ይሄንንም ሶስ መጨረሻ ላይ አሳያችኋለሁ። ወደ አሰራሩ ከመሄዴ በፊት የምሰራቸውን ስራዎችን ስለምትወዱትና እንዲሁም ደግሞ የበለጠ እንድሰራ ስለምታደርጉኝ ጥሩ አስተያየት ስለምትሰጡኝ እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሴክሽን ላይ ጻፉልኝ። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ እዚህ ጋር መጥበሻችን ከጣድን በኋላ ትንሽ ዘይት እንጨምርና በቁመቱ እንደዚህ እንደምታዩት በረጃጅሙ የተከተፈ ቀይ ሽንኩርት እንጠብሳለን። ወርቃማ እስኪሆንልን ድረስ እንጠብሰዋለን ማለት ነው። እዚህ ጋር 3 ራስ ቀይ ሽንኩርት የተጠቀምኩት። እንደምታዩት ሽንኩርታችን እንደዚህ ከለሩን እየቀየረ ነው። ስለዚህ አሁንም ትንሽ እንዲቀላ ጠብቃለሁ። ከዛን አወጣዋለሁ። እንደዚህ እንደምታዩት ልክ ከለሩ እንደዚህ ሲሆንልን ቆንጆ ነው፣ ደርሶልናል። ስለዚህ ከዘይቱ አጠለን እናወጣለን። ከዛን ሰፋ ያለ ሳህን እናዘጋጃለን። እዚህ ጋር እንደምታዩት አጥቤ ያዘጋጀሁት ሽሪምፕ አለኝ ወይም ደግሞ ርቢያን ይባላል በአረበኛ። ከዛን እሱን ካዘጋጀው በኋላ 2 የሾርባ ማንኪያ የተፈጨ ነጭ ሽንኩርትና ዝንጅብል ጨምሬያለሁ። በመቀጠል የምጠቀመው ቅመም ከሞን፣ የድንብላል ቅመም፣ እርድ እንዲሁም ደግሞ ካሽመሪ ፒፐር ወይ ደግሞ የህንዶች በርበሬ ነው። ከዛን የብሪያኒ ቅመምና ጨው ጨምሬያለሁ ማለት ነው። ሁሉም 1 የሻይ ማንኪያ ነው፣ በሻይ ማንኪያ በትንሿ ማንኪያ ማለት ነው። እሱ ከጨመርን በኋላ እዚህ ጋር 1 ሎሚ መጀመሪያ ልጣጩን ልክ እንደዚህ እንደምታዩት እንፈቀፍቅና ሎሚውን እንጨምራለን። መጀመሪያ ልጣጩን በደንብ አድርገን ሁሉንም ሙሉውን የአንድ ሎሚ ሙሉውን ማለት ነው ልጣጩን በሙሉ እንደዚህ ፈቅፍቀን ከጨመርን በኋላ እንደምታዩት ከዛን ግማሽ ሎሚ እንቆርጥና የሎሚውን ውሃ እንጨምራለን ግማሹን ማለት ነው። ልክ እንደዚህ እንደምታዩት ፍሬውን ካወጣችሁ በኋላ ፍሬ ካለው ፍሬውን ላይ ታችሁ አወጣችሁ እንደዚህ እንደምታዩት ግማሽ ሎሚ ሙሉ ትጨምቁበታላችሁ ማለት ነው። ከዛን የድንብላል ቅጠል እንዲሁም ደግሞ የጠበስነውን ቀይ ሽንኩርት ትንሽ እናስቀርና እንጨምራለን። ከዛን እዚህ ጋር የምታዩት ደግሞ እርጎ ወይም ዮገርት 3 የሾርባ ማንኪያ ጨመርኩኝ። ከዛን በደንብ አድርገን አንድ ላይ እንቀላቅለዋለን ማለት ነው። በደንብ አንድ ላይ ከቀላቀልን በኋላ ለ2 ሰዓት ወይም ለ3 ሰዓት ሸፍነን በላስቲክ እናስቀምጣለን። በደንብ ከቅመማ ቅመሙ ጋር እንዲብላላና በኋላ ላይ ቆንጆ ቴስት ይሰጠናል ማለት ነው። ከቅመማ ቅመሙ ጋር እንደዚህ ቅመመን ስናስቀምጥ ከዛን ከ2 ሰዓት ወይ ከ3 ሰዓት በኋላ ትንሽ ዘይት ድስታችን ላይ ከጨመርን በኋላ 1 የሾርባ ማንኪያ የከሞን ፍሬና 1 የሾርባ ማንኪያ ደግሞ የድንብላል ፍሬ ከጨመርኩኝ በኋላ ከዛን አንድ ላይ ትንሽ እጠብሰዋለሁ። ከዛን አሁን ቀመመን ያስቀመጥነውን ሽሪምፕ ወይ ደግሞ ርቢያን እንጨምራለን። ከዛን አንድ ላይ እንጠብሰዋለን። እዚህ ጋር ግን ማወቅ ያለባችሁ ውሃው ቶሎ ጨርሶ እንዳይቃጠልባችሁ እንዳይደርቅባችሁ፣ ስለዚህ ስታበስሉ እዚህ ጋር እሳታቸው ሚዲየም ላይ ማድረግ ይኖርባችኋል። በጣም እሳት ቀንሳችሁ አብስሉ ለ30 ደቂቃ ያህል ወይ ለ25 ደቂቃ ወይ ለ30 ደቂቃ እሳታችሁን ቀንሳችሁ ማብሰል ይኖርባችኋል ማለት ነው። ልክ ሲበስል እንደዚህ እዚህ ጋር እንደምታዩት ሲደርስ ዘይቱን መጥፋት ይጀምራል ማለት ነው፣ ውሃውን ጨርሶ። ታዲያ በጣም እንዳይደርቅባችሁ እንደዚህ ሶሱ እንደዚህ መሆን አለበት ማለት ነው። ከዛን እንደዚህ ቆንጆ ነው ሲበስልልን እሳታችንን እናጥፋና ሩዛችንን እንቀቅላለን። እንግዲህ እንደምታዩት ሩዜን ለመቀቀል እዚህ ጋር ውሃ ከጣድኩኝ በኋላ ከሞን፣ ሄል እንዲሁም ደግሞ ቀረፋ እንዲሁም ደግሞ ወረቃር ቅርንፉድ ጨምሬያለሁ። አንድ ላይ ከፈላልኝ በኋላ ነው ሩዜን የጨመርኩት። ለ20 ደቂቃ ዘብዝፌ የነበረውን ሩዝ ጨምሬ ከቀቀልኩኝ በኋላ በጣም መብሰል የለበትም ሩዙ 75% ብቻ ነው የምናበስለው። ከዛን ሩዛችንን ካጠለልን በኋላ እዚህ ጋር እንግዲህ አሁን የሰራነውን ሶስ ወይም ሽሪምፕ እሱን ከድስቱ ስር ትንሽ እናደርግና ከዛን ሩዛችንን እናደርጋለን። እዚህ ጋር እንደምታዩት ደግሞ ከላይ ደግሞ አሁን ያዘጋጀነውን ሽሪምፕ እናደርጋለን። ከዛን ቃሪያ ከፈለጋችሁ ለማድረግ ትችላላችሁ። ከዛን እዚህ ጋር ደግሞ የድንብላል ቅጠልና የጠበስነውን ቅድም ያስቀረነውን ቀይ ሽንኩርት እንጨምራለን። ከዛን እንግዲህ እንደምታዩት ሩዙንም እንደዛ በቃ በደረጃ ነው የምንሄደው። ሩዙን ሶሱን እያለን እስከ በቃን ድረስ ማለት ነው። ከዛን እዚህ ጋር የተጠቀምኩት ወተትና እርድ ቀላቅዬ ከላይ እንደዚህ ካፈሰስኩ በኋላ እሳቱን ቀንስና እዚህ ጋር እንደምታዩት እሳቱን በጣም ቀንሼ ለ15 ደቂቃ ያህል አስቀምጠዋለሁ። አሁን ደግሞ ሩዛችን እስኪደርስ ሶሱን እናዘጋጅ። ሶስን ለማዘጋጀት የድንብላል ቅጠል፣ የሚንት ቅጠል ወይም የናና ቅጠልና 5 ፍሬ ነጭ ሽንኩርትና እዚህ ጋር እንደምታዩት ዝንጅብል በዚህ መልኩ ከትፌ ግማሹን ከጨመርኩኝ በኋላ 2 ቃሪያ የሚያቃጥል ጨምሬያለሁ። ግማሽ ሎሚ ጨምቀን ውሃውን ማለት ነው።
እንጨምራለን ልክ እንደዚህ ማለት ነው። ከዛን 1 ሾርባ ማንኪያ የከሞን ፍሬና 1 ሾርባ ማንኪያ ቆንደ በርበሬ ፓውደሩን አንድ ላይ ከጨመርን በኋላ በዚህ መልኩ እንፈጫዋለን ማለት ነው። በጁስ መፍጫ ማሽን መፍጨት ትችላላችሁ። ነገር ግን እሱ ደግሞ ውሃ ይፈልጋል። ውሃ ደግሞ እዚህ ላይ መግባት የለበትም ማለት ነው። ታዲያ እንደምታዩት እንደዚህ ቆንጆ አድርገን በደንብ ድቅቅ አድርገን ከፈጨን በኋላ ይህን ይመስላል ማለት ነው። ከዛ የምናደርገው ምንድነው እንደዚህ ክዳን ያለው ብልቃጥ ላይ መጨመር ይኖርብናል። ምክንያቱም ሁሉንም አንዴ አንጠቀምም። የቀረውን ፍሪጅ ውስጥ አድርገን በምንፈልግበት ሰዓት እያወጣን መጠቀም እንችላለን። የበረዶ ክፍል ውስጥ አስቀምጠን ማለት ነው። እንደምታዩት ብልቃጥ ላይ እንደዚህ ከጨመርኩኝ በኋላ ለአሁኑ አዘጋጅና የቀረውን ደግሞ ፍሪጅ ውስጥ አደርጋለሁ ማለት ነው። ሰፋ ያለ ሳህን ካዘጋጀን በኋላ እዚህ ጋር የሚያስፈልገን እርጎ ወይም ዮገርት ነው። እኔ ሁለቱን እሽግ ነው የተጠቀምኩት። ከዛን ትንሽ ጨው ፓውደሩን ወይ ደግሞ የትኛውንም ጨው መጠቀም ትችላላችሁ። እኔ የፒንክ ከለሩ ወይ ደግሞ የሮዝ ከለሩን የተጠቀምኩት። እናንተ በፈለጋችሁ ባላችሁ ጨው መጠቀም ትችላላችሁ። በደንብ አድርገን ከዮገርቱ ጋር ከዋህድን በኋላ አሁን የፈጨነውን 2 የሾርባ ማንኪያ የሚሆን ጨመርኩኝ። ከዛን በደንብ ቀላቀልኩኝ። ከፈለጋችሁ መጠኑን ጨምራችሁ ማዘጋጀት ትችላላችሁ እንደፈለጋችሁ ማለት ነው። እኔ እያየሁ ነው የምጨምረው። ይሄ እንግዲህ የህንዶች በጣም ተወዳጅ የሆነ ሶስ ነው። ሩዝን በጣም ያጣፍጥላችኋል። እንደገና ደግሞ የምግብ ፍላጎት የሌላችሁ በተለይ አረብ ሀገር ያላችሁ እህቶቼ ሁሌ ሩዝ መብላት ለሰለቻችሁ፣ በቃ የምግብ ፍላጎታችሁ ለጠፋ አልበላላላችሁ ይሄንን ሶስ አዘጋጅታችሁ በየትኛውም ሩዝ ላይ ጨምራችሁ መብላት ትችላላችሁ። በጣም አፒታይል ይከፍታል፣ የምግብ ፍላጎታችሁን ይጨምራል ማለት ነው። ታዲያ ከ15 ደቂቃ በኋላ ደግሞ ሩዛችንን አያችሁት እንደዚህ እንደምታዩት ቆንጆ ሆኖ ፍርፍር ብሎ ወጥቶልናል ማለት ነው። የሽሪምፕ ብሪያኒ እንግዲህ እንደምታዩት ይሄን ይመስላል። ከለሩን በጣም ያምራል። አሁን ለማድ እንግዲህ እንደምታዩት አዘጋጅቻለሁ። ከላይ ደግሞ የድንብላል ቅጠል ነው ያደረኩት። ከዛን የቅድም የጠበስነውን ሽንኩርት ደግሞ ከላይ አደረኩኝ ማለት ነው። አሁን ያዘጋጀነው ሶስ ደግሞ ከጎኑ ይሄን ይመስላል። በጣም ቆንጆ ቴስት ይሰጠዋል። ሩዛችንም ከለሩን በጣም ያምራል። ሶሱን ደግሞ እንደዚህ ከጎን አድርጋችሁ መመገብ ትችላላችሁ ማለት ነው። ሶሱ ብቻውን ራሱ ብትበሉት በጣም ደስ የሚል ቴስት ነው ያለውና በጣም ወድጃለሁ። እናንተ በቤታችሁ ሞክሩት። እንግዲህ የሽሪምፕ ብሪያኒ ወይ ደግሞ የሪቢያን ብሪያኒ ይህን ይመስላል። በጣም ተወዳጅ የህንዶች ምግብ ነው። እናንተም በቤታችሁ ሞክሩት። በጣም ቆንጆ ቴስት ነው ያለው። ሬስቶራንት የሚያስንቅ ቆንጆ የሽሪምፕ ብሪያኒ አሰራር ይሄን ይመስላል ማለት ነው። በጣም እንደምትወዱት እርግጠኛ ነኝ። ሁሌም ደግሞ ስራዎቼን አይታችሁ ስለምታበረታቱኝና የበለጠ እንድሰራ ስለምታደርጉኝ እጅግ በጣም አድርጌ አመሰግናለሁ። እሺ ጓደኞቼ የዛሬ ቪዲዮ ይመስል ነበረ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በቀጣይ እስክንገናኝ ባይ ባይ።